ዝቅተኛ የኑሮ ደረጃ የሚገኙ የህብረተሰብ ክፍሎችን የምግብ ዋስትና ለማረጋገጥ እየሰራ መሆኑን አመልድ ኢትዮጵያ አስታወቀ። ድርጅቱ በሰሜን ወሎ ዞንና በዋግምራ ብሔረሰብ አስተዳደር 9 ወረዳዎች ሲያከናውን የቆየውን የአይበገሬነት የምግብ ዋስትና ፕሮጀክት አጠናቋል። ተመስገን አሰፋ። አመልድ ኢትዮጵያ በሰሜን ወሎና በዋግምራ ብሔረሰብ አስተዳደር 9 ወረዳዎች ላለፉት ዓመታት ሲተገብር የቆየውን የአይበገሬነት የምግብ ዋስትና ፕሮጀክት አጠናቆ ለመንግስት አስረክቧል። ፕሮጀክቱ በዝቅተኛ የኑሮ ደረጃ ላይ የሚገኙ የማህበረሰብ ክፍሎች በምግብ ራሳቸውን እንዲችሉ ሲሰራ መቆየቱን በአመልድ ኢትዮጵያ የአይበገሬነት የምግብ ዋስትና ፕሮጀክት የክልል አስተባባሪ አቶ መኳንንት ዳኘው ተናግረዋል። በጤናና በስርዓተ ምግብ በእንስሳት እርባታና በተፈጥሮ ሀብት ጥበቃ ዘርፎች ስራዎች መከናወናቸውን አንስተዋል። በ9 ወረዳዎች 242700 የሚሆኑ የሴፍቲኔት ተጠቃሚዎች ተጠቃሚ ማድረግ ችለናል። እንግዲህ አካባቢን ከመከባከብ አንጻር 443 የሚሆኑ የተፋሰስ ልማት ስራዎችን ሰርተናል። በእነዚህ ስራዎች ስንሰራ የተለያዩ የአፈርና ውሃ ጥበቃ ቴክኖሎጂዎች ናቸው። በዚህም ከ22000 ሄክታር መሬት በላይ ማዳን ችለናል። ከፕሮጀክቱ መጠናቀቅ በኋላ ያሉ ስራዎች ቀጣይነት እንዲኖራቸው ለባለድርሻ አካላት ርክክብ መደረጉንም አስተባባሪው ገልጸዋል። ዘላቂነትን ሊያረጋግጡ የሚችሉ ስራዎችን ከማህበረሰቡ ጋር ሰርተናል። ከሚመለከታቸው የመንግስት ተቋማቶች ጋር የሚቀጠል የሚገባቸው የተመረጡ አክቲቪቲዎች ላይ ፎከስ አድርገን በርካታ ስራዎችን ሰርተናል እና ስንወጣ በአግባቡ እያስረከብነን ባለቤት እየፈጠርነን የወጣንበት ሁኔታ ነው ያለ። ውጤት ስላየንባቸው እነዚህን ውጤቶች ስለጠቀሙነን እናስቀጥላቸዋለን በሚል ማህበረሰቡ ኮሚትመንት ያለበት ሁኔታ ነው ያለ። በፕሮጀክቱ ተጠቃሚ የሆኑ የህብረተሰብ ክፍሎችም ሙያዊ ስልጠናና የገንዘብ ድጋፍ እንደተደረገላቸው ጠቅሰው ኑሯቸው መሻሻሉን አንስተዋል። ሽንኩርት አመርታለሁ፣ ጎመን፣ ጥቅል ጎመኖችን፣ ካሮት ነገሮችን አመርትበታለሁ። በውስጡ ላይ በአትክልቱ ውስጥ ላይ ያንን ገበያ በመውሰድ በአንድ ጊዜ የሚሸጠው በቃ ምንም ቢል አንድ አመት ቀጥታ በዛና አመት 80 ሺህ ብር ሽጫለኝ። እኔ በቦታዬ በእናት አባቶች ጋር ብዬ ከቤተሰቦች ጎን ተቀምጬ ይሄን በማፍራት የተሻለ ለውጥና የተሻለ አትክልት አለኝ። ማንጎ ማፍራት ጀምሯል ማለት ነው። አቮካዶም በዘንድሮ አመት እያፈራ ነው። የተመጣጠነ ዱቄት ማዘጋጀት እንዳለብን ለህፃናቶች ማዘጋጀት እንዴት እንዳለብን አዘጋጅተን እንዴት ማድረግ እንዳለብን እንደዛ ሰልጥነን መጣነ። ከሰለጠነ በኋላ ድጋፍ እያደረጉልን ነው። እስካሁን ያለው በድጋፍ ላይ ነው እየሰለጠነ እንደዚህ ማድረግ እንዳለብን ቢያው በእነሱ ላይ ነው የተሻለ ነገር ያለን እየሰራን እንዳለብን። እኔ ከአመልድ ግዳፍ ያገኘሁትን ከአመልድ ኢትዮጵያ ግዳፍ ያገኘሁትን የሚችለውን ቢያንስ ባልችል በምክር ሀሳብ ልክ እነሱ እንዲያስተማሩኝ ለማህበረሰቡ ሳስተምር ነበረ። የአመልድ ኢትዮጵያ ምክትል ዋና ዳይሬክተር ፀሐይ አስማረ ፕሮጀክቱ አጋር ድርጅቶችን በማስተባበር የመስኖ መሰረተ ልማቶችን ማስፋፋትን ጨምሮ የተለያዩ ልማት ስራዎችን ሲሰራ መቆየቱን የተናገሩት ስርዓተ ምግብ ላይ ስነ ንጽህና ላይ እና የኑሮ ማሻሻያ ስራዎችና የተፈጥሮ ሀብት ስራዎችን ሰርተናል። እንደዚሁም ደግሞ ትላልቅ ማህበራዊና ኢኮኖሚያዊ መሰረተ ልማቶችን ገንብተናል። መስኖ ገንብተናል፣ የመጠጥ ውሃ ገንብተናል። እንደዚሁም ደግሞ ትምህርት ቤቶች፣ የጤና ኬላዎችና ሌሎች ተቋማትንም የገነባንበት ሁኔታ አለ። ስለዚህ ይህን ስራ በመስራታችን እዛ አካባቢ በሂደት የማህበረሰቡ የምግብ ዋስትናው እየተሻሻለ የሄደበት ሁኔታ አለ ማለት ነው። ሴቶችና ህጻናት ላይ ትኩረት በማድረግ የተከናወነው ስራ ውጤት የተገኘበት እንደነበርም ምክትል ዋና ዳይሬክተሩ አመላክተዋል። የስርዓተ ምግብ ላይ በሰራነው ስራ ህጻናት የቀጨጡ ህጻናት የምግብ ዋስትናቸው እንዲሻሻል እንዲያደርጉ የማድረግ ስራዎች ሰርተናል። ሴቶች ደግሞ ማህበራዊ ኃላፊነታቸውን በመወጣት በኩል ትልቅ ስራ የሚሰሩ አካላት ናቸው። የኑሮ መሰረታቸው እንዲሻሻል ያደረግንበት ሁኔታ አለ ማለት ነው። የተከናወኑት የልማት ስራዎች ዘላቂ ሆነው እንዲቀጥሉ የሚመለከታቸው አካላት ትኩረት አድርገው እንዲሰሩ ተጠይቋል።